ቅዳሴ ያስቀድሳችሁ የማታውቁ ሰዎች ላስቀናችሁ ነው። ቅዳሴ ያስቀድሳችሁ የምታውቁ ደግሞ ስሜቱ ይገባኛል። ደስታውን አብረን ደስ ይለናል። እናንተማ ሄዳችሁ ስለማታውቁ እናንተ ላስቀና ነው። በነገራችን ላይ ቤተክርስቲያን ስትሄዱ ይገባችኋል። በተለይ ጻው ንዑሰ ክርስቲያን ከተባለ በኋላ የክርስቲያን ተናናሾች ውጡ ከተባለ በኋላ ፍሬ ቅዳሴ ላይ ካህኑ የዲዮስቆሮስን ቅዳሴ እንዴት እንደሚያደርገው ስሙ። እናንተ ላስቀና ነው። ኦርቶዶክሳዊ ቤተክርስቲያን እንድትሄድ ብዬ ነው። አኮቴተ ቁርባን ዘቅዱስ ዲዮስቆሮስ ጸሎቱ ወበረከቱ ያህሉ ምስለ ርእሰ ሊቃነ ጳጳሳቲነ አባ ማትያስ ወምስለ ሊቀ ጳጳስነ አባ ያዕቆብ ወምስለ ኩልነ ህዝበ ክርስቲያን ወይቀባህ ለሀገሪቱን ኢትዮጵያ ለዓለመ ዓለም አሜን አሜን ይላል ህዝቡ። እግዚአብሔር ምስለ ኩልክሙ ይላል ካህኑ ምስለ መንፈስከ ይላል ህዝቡ። ካህኑ አልኮትወ ለአምላክነ ይላል ህዝቡ። ርቶ ይደሉ ካህኑ አልሉ አልባቤክሙ ህዝቡ ብነ ሀበ እግዚአብሔር አምላክነ በአማርኛ ልበላችሁ። እግዚአብሔር ከሁላችሁ ጋር ይሁን። ካህኑ ህዝቡ ከመንፈስ ጋር ካህኑ አምላካችንን አመስግኑት። ህዝቡ እውነት ነው ይገባል። ካህኑ ልቦናችሁን ከፍ ከፍ አድርጉ። ህዝቡ በአምላካችን በእግዚአብሔር ዘንድ አለ። ከዛ ካህኑ እንዲህ ይላል እምቅድመ ዓለም እስከ ለዓለም ሃሎ እግዚአብሔር በትስልስቱ እግዚአብሔር በመለኮቱ እግዚአብሔር በመንግስቱ እምቅድመ ጎህ ወጽባሕ ወእምቅድመ መዓልት ወሌሊት እምቅድመ ይትፈጠሩ መላእክት አሎ እግዚአብሔር በመንግስቱ በአማርኛ ነው ያላችሁ። እግዚአብሔር ከዓለም በፊት እስከ ዘላለም ድረስ እግዚአብሔር በሶስትነቱ አለ። እግዚአብሔር በመለኮቱ እግዚአብሔር በመንግስቱ አለ። ከጎህ ከጽባሕ በፊት ከመዓልትና ከሌሊት በፊት መላእክት ሳይፈጠሩ እግዚአብሔር በመንግስቱ አለ ይላል ቅድስት ቤተክርስቲያናችን። ናቅን አንተ ኦርቶዶክሳዊ ሂድ ቤተክርስቲያን